ኢንተርኔት ላይ በምታገኘው ገንዘብ ትኖራለህ። እኔም የአንደኛ ክፍል ተማሪዋ ኢንተርኔት ላይ ቁጭ ብዬ ህይወትን እኖርበታለሁ። የተለየ ነገር የለህም። እንደውም ተምሬያለሁ ብለህ እንኳን አውርተህ እንደተማረ ሰው የማትኖር ሰው ነህ። እንደዚህ ከሆነ በአፍንጫዬም በዚህም ባህል ቶ ልበልበት የምታስን አልተማርክም። ግን ትምህርት እንዳንተ ከሆነ መማር ዲግሪን ያዝ ወይም ማወቅ እንዳንተ ከሆነ እንግሊዝኛ መናገር እንደዚህ ከሆነ አቶ ትምህርት አቃቶ አብራሪያ ሰጥቻለሁ ቁጭ ብዬ ከነ እንግሊዘኛ ከናልካት እንግሊዘኛ። ስለዚህ እንዳትነካኝ። እኔ አሁን የተውኩ አልናገርም ያልኩት በዚህ ነው። እንደ እናቴ ትምህርት ከነ እንግሊዘኛ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ዩቲዩብ ቤተሰቦች ሰላማችሁ በያላችሁበት ቦታ ይብዛልኝ እያልኩ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ጠፍቼ ነበረ ከረጅም ጊዜ በኋላ ነው የመጣሁት ማለት ነው። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አላችሁ? አለን። እንግዲህ ከዛሬ ጀምሮ አልጠፋም ማለት ነው። እንግዲህ ሊያሾ ዮኒ ኮስተር ብላ አስጠንቅቀዋለች ማለት ነው። ካለበለዚያ የማታልፍ ከሆነ እኔም ረገጣውን ጀምረዋለሁ ብላለች ማለት ነው። ሊያሾ ደግሞ ስትረቅጥ ማለት ነው እየሳቀች እያሳሳቀች እየቀመመች እየደቆሰች እያሳመረች ነው ማለት ነው የምትረቅጥ። ስለዚህ ከሷ እኩል ልትረቅጣት አትችልም። እሷ ሊያሾ በንግግር የምትሰበር አይደለችም። አንቺ አልተማርሽም ስለተባለች፣ አንቺ እንደዚህ ስለተባለች ብዙ ነገር እንጃ። ሊያሾን ግን ምን ያልተባለችው ነገር አለ? ምን ያህል ከማስፈራራት ጀምሮ በልጇ ከማስፈራራት ጀምሮ በህይወቷ ከማስፈራራት ጀምሮ ያልተባለችው እኔ እንጃ። እኔ በዚህ ምድር ላይ ማለት ነው ልጥያት የማትቻት ሴት ብባል ማለት ነው ሊያሾን ነው የምለው። በቃ በፍጹም ልጠላት የማልችላት ሴት፣ በጣም የምወዳት ልጠላት የማልችላት ሴት ብትኖር ሊያሾ ናት። ለምንድን ነው እሱ ልጠላት የማልችለው? በጣም ጀግና ሴት ስለሆነች። በጣም እንደ ሰው ማለት ሚዲያ ላይ ሰው ሲመጣ ወስኖ ነው የሰዎችን ኮመንት፣ የሰዎችን አስተያየት፣ የሰዎችን ስድብ መቋቋም የሚችል ጀግናና ጠንካራ ሰው ነው እዚህ ሚዲያ ላይ ደፍሮ ሊወጣ የሚችለው ሰው ማለት ነው። በተረፈ በአንድ ኮሜንት፣ በአንድ ንግግር፣ በአንድ ቪዲዮ የሚሰበር ሰው በፍጹም አይዘልቅም ማለት ነው። እሷ ደግሞ ከዛ አልፎ ደግሞ በህይወቷ እስከ ዛቻ ድረስ ነው የመጣባት። በህይወቷ እስከ ዛቻ ድረስ ማለት እስኪዛትባት ድረስ። እሷ ግን ወይ ፍንክች ብላ ማለት ነው ብለው ምንም ነገር አልፈራ ስትል ከሚዲያ ላይ አልጠፋ ስትል ምንድን ያሏት የባለስልጣን ቅምጥ ናት ብለው ሁሉ አውርተዋል። የባለስልጣን ቅምጥ ናት፣ ለዛ ነው የማትፈራው ብለው ሁሉ አሉ ማለት ነው። እሷ ግን ህግ ያለበት ሀገር ነው ያለችው። ማንም እንደማይነካት ጠንቅቃ ስለምታውቅ ነው። ሁለተኛ ነገር ደግሞ ተምረናል በትምህርት ደግሞ ለማሸማቀቅ የምትሞክሯት። ምክንያቱም እሷ የአረብ ሀገር ጀግና ሴት ስለሆነች። ሊያሾ የአረብ ሀገር ጀግና ሴት ከአረብ ሀገር ተነስታ እንዲሁ እያየናት። እኔ ገና ሊያሾን ማቃት ገና ፌስቡክ ላይ ነው የማቃት ማለት ነው። ገና ፌስቡክ ላይ አልጋ ላይ ጥር በምትልበት ሰዓት ማለት ነው። በዛ ሰዓት ነው ማቃት። ከምን ተነስታ ምን እንደነበረች ወይን እንደነበረች ከየት እንደተነሳች በደንብ አድርገን እናቃታለን ማለት ነው። ከመጀመሪያው እንደናንተ አይደለም የመጣችው። ስለዚህ በደንብ ስለምናቃት ደግሞ ብላችሁ ደግሞ ምንድነው እሱ አልተማረችም፣ ከአረብ ሀገር ስለሄደች ብቻ አልተማረችም ብላችሁ ልታሸማቅቋት፣ ዲግሪ ዲፕሎም ማስተር ስለሌላት ልታሸማቅቋት እንትን አላችሁ ማለት ነው። እውነቷን ነው። መማር እንዲህ ከሆነ የተማረ እኮ ሚዲያ ላይ ምን ይሰራል? የተማረ መምህር ነው፣ የተማረ ፓይለት ነው፣ የተማረ ዶክተር ነው፣ የተማረ ኢንጂነር ነው፣ የተማረ ትላልቅ ድርጅቶች ላይ ዋና ስራ አስኪያጅ ነው። ስለዚህ ሰዓት አይኖረውም። በጣም ቢዚ ነው። የተማረ ባለስልጣን ነው። ስለዚህ ምንድነው እሱ ቢዚ ነው ማለት ነው። እናንተ ደግሞ ተምረናል ካላችሁ ኮረጃችሁ ማትሪክንም ተንደርድራችሁ አልፋችሁ ከዛም በኋላ ዩኒቨርሲቲ ገብታችሁ ከዩኒቨርሲቲም ደግሞ እንደምንም ብላችሁ ተንደርድራችሁ ዲግሪ ዲፕሎም ስለያዛችሁ ብቻ ተምረናል ማለት አይደለም። ትምህርት እውቀት አይደለም። ትምህርት እውቀት ብቻ አይደለም። ያልተማረ ሰው ራሱ እኮ እውቀት አለው። እናንተን ዲግሪ ዲፕሎም ማስተር አለን ካላችሁት ሊበልጧችሁ ይችላል ማለት ነው። መማር እንደናንተ ከሆነ እሺ ተማራችሁ፣ ዲግሪ ተሸክማችሁ ፎቶ ተነሳችሁ ግድግዳ ላይ ያደረጋችሁ ወረቀታችሁን ያዛችሁ መታችሁ ግን እዚህ ቲክቶክ ላይ ፊት ብላችሁ አረብ ሀገር ያሉትን ከአረብ ሀገር የተመለሱትን ጀግና ሰዎችን ለማሸማቀቅ ለመጣል
ትሞክራላችሁ ማለት ነው። ታዲያ ከተማራችሁ ምን ታረጋላችሁ? ቢያንስ እንኳን ከስንት ጊዜ በወር አንዴ ወይ ደግሞ በሳምንት አንዴ በሳምንት የተወሰነ ጊዜ መታችሁ ኧረ እኛ እኮ እንደዚህ ይሄንን ቪዲዮ አይቼ እኮ ለዚህ አስተያየት መስጠት ፈልጌ ነው ይሄ ማለት እንዲህ ብላችሁ እንኳን የተወሰነ ነገር እንኳን አውረታችሁ ብትወጡ ኦኬ ቢዚ ናችሁ። ባላችሁ ሰዓት ግን ያያችሁትን ነገር ግን ለማረም ምክንያቱም የተማራችሁ ስለሆናችሁ ያልተማሩትን ሰዎች ለማረም መጣችሁ እንበል። እናንተ ግን በዛ በአውሮፓ ሀገር ልክ ፀሐይ ስትወጣ ጀምራችሁ እስከ ፀሐይ እስክትጠልቅ ሌሊቱ እስኪጋመስ እዚሁ ላይ ነው ዶላር ስትለቅሙ ነው። ዶላር የሚሰራበት ሀገር ላይ በሰዓት ዶላር የሚሰራበት ሀገር ላይ ተቀምጣችሁ እናንተ ግን በሰዓት እዚህ ታብታብ አንድ አበባ ሁለት አበባ እያላችሁ ነው የምትቀመጡት አይደል እንዴ? በሊያሾ ማንም ሰው ይቀናል። እናንተ በብድር ገዝታችሁ የምትነዱትን ያክል ጥራት የሌለው መኪና የበለጠ ጥራት ያለው መኪና በሀገሯ ውስጥ ትነዳለች። ከምትኖርበት ሌላ ትርፍ ቤት ውስጥ ትኖራለች። ምርጥ የሚያምር አፓርትመንት ውስጥ ትኖራለች። ሰራተኛ ቀጥራ ጸዳ ብላ ትኖራለች ማለት ነው። ስለዚህ እሷም ማንም ሰው ማንንም መሆን አይችልም፣ ራሱን መሆን ይችላል። ቅናት ደግሞ ምንም ማድረግ ማናችሁንም ቅናት ነው። እሷን ብቻ እንትን ለማለት ትነሳላችሁ። ዩቱቧን ለማዘጋት ሞክራችኋል። እሷን ለማስፈራራት ከቤት እንዳትወጣ ሞክራችኋል። ከኢንተርኔት ላይ ልታጠፏት ሞክራችኋል። ምንድን ነው ያላችሁት? በቱርክ በኩል ስንቴ ከአውሮፓ ልትሄድ አውሮፓ ልገባ ተመልሰ ምን ጎሏት ነው አውሮፓ የምትገባው? አውሮፓ ያሉትን እጥፍ ግጥም አድርጋ የምትበልጥ ሴት በኑሮ እንዴ! ማንም እኮ ሳይመቸው ነው የሚሰደደው አይደል እንዴ? ምቾት ፍለጋ የሚሰደድ የለም። ምቾት ፍለጋ ከሀገሩ የሚወጣ የለም። ማንም ሰው ስላልተመቸው ነው ከሀገሩ የሚወጣው። እሷ ደግሞ ተመችቷት ሀገሯ ውስጥ እየኖረች ነው። ተመችቷት ሀገሯ ውስጥ የምትኖር ሴት ምን ልትሆን ብላ ነው የምትወጣው? ዮኒ ማኛ መስክረሃል። ከዚህ በፊት በአንደበተ ቱርክ የሄድክ ጊዜ መስክረሃል። አውሮፓ ምን ያደርግልሻል? ቱርክ እዚህ ራሱ አንቺ በጣም ከአውሮፓ የበለጠ ኑሮ ነው የምትኖሪው። አውሮፓ የሚኖሩትን ኑሮ የበለጠ ትኖሪያለሽ። ስለዚህ አውሮፓ ምን ያደርግልሻል? እንዴት ነው ብላ ላይቭ ላይ ስጠይቀው የመለስከው መልስ ነው፣ በአይንክ ያየከው ማለት ነው። ስለዚህ እንደዛ ስትል የነበርክ ሰው አልተማረችም፣ ተማረችም አልተማረችም ዋናው ጨላ ማምጣቱ ነው። በቃ የተማረም ጨላ ለማምጣት ነው፣ ያልተማረም የሚለፋው ጨላ ለማምጣት ነው። እናንተም የተሰደዳችሁ ጨላ ለማምጣት ነው። ሀገር ውስጥም ያለ አረብ ሀገርም ያለ ገንዘቡን ለማምጣት ነው ማለት ነው። የትም ፍጩ ዱቄቱን አንጪው ነው። የትም ይሰራ የትም ይሁን ዋናው ነገር በልጦ መገኘት፣ ዋናው ነገር ይዞ መገኘት ነው። ስለዚህ እናንተ በልጣችሁ ተገኝታለች። ከየትም ትምጣ፣ ተማረችም አልተማረችም፣ ዲግሪ ያዘችም ምንም ያዘች በልጣችሁ ተገኝታለች ማለት ነው። ስለዚህ እኔ ማናችሁም ማለት ነው ማናችሁም ሊያን የመናገር ሞራል የላችሁም። አብሶ አውሮፓ ያላችሁ ቲክታከሮች፣ አውሮፓ ያላችሁ ዩቱበሮች ማለት ነው ሊያን የመናገር በእውነት ምንም ሞራሉ የላችሁ በፍጹም ማለት ነው። እና ይሄንን የምለው ሰላማችሁ ብዝት ይበልልኝ። እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ላይክ እንዳረሱ፣ ሀሳብ አስተያየታችሁን በኮመንት ላይ ጻፉ ማለት ነው። መልካም ኮመንት የምትሰጡኝ ደግሞ እጅግ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ ማለት ነው። በተረፈ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ወዳችኋለሁ። ባይ